ጎፋ 40 ሚንጭ እሱን ስትገረፍ ትበላለህ እንጫል ጀነት ገባህ እንዴ ምንድነው ሁሉ ደስታ ምንድነው ሁሉ በረከት ምንድነው ኧረ ጉዴ ፈላው ይቀድማ አጥያለሁ አሁን አጥይላለሁ ተንጣጣ ኧረ አብረ ሳምንት ነው ያ አላህ ሜዳው አትፋለጡና ጫውታ ሲያርቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ነው ያ ከሌለ የሚያስብል መስሏል አይደለ እጅን ጭንቅላት ላይ ማለት ወይኔ ምን አይነት እድል ነው እያባከነን ያለነው ምን አይነት እድል ነው እያባከነን ያለነው እንዴት አይነት ረቤለሽ ጫውታን የተጫወትን እንዴት አይነት ረቤለሽ ጫውታን የተጫወትን ወይኔ እሚረባ ሙከራ እናረግ እሚረባ ጫውታ ተጫወትን እንዴ እስኳዳችን ሙሉ አሁን ወደድ ምን አንድ ካራፊው ይደናት በቃ ከዛ ውጪ ምን ይወደድን ነገር አለ ኢንቨርትድ አርጎ የሚጫወት የሚቸግረን ተጫዋች አለው አንድ እሱ ብቻ ነው ከሱ ውጪ ሙሉ ስኳድ አለ ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጫወተው ዘጠኝ ነጥብ እንደዚህ እንደናፈቅ ይቀረው ማለት የዘጠኝ ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው ወይኔ ይበቃችኋል ወይ ተደስተዋል እንደዛሬ ቲክቶክ ላይ ከመጣው እንደዛሬ ቀጥል ልብያላክ ተቃጠልኩ አርሰናል ብቻ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል አሁን ይመጣና አርቴታ አውት ምናምን ይላል የጠላት ክለብ ደጋፊ መጥቶ ሊያበሽቅ ብቻ ላይብህ ላይ ይመጣል ይለፈልፋል ግን መተባበር አይፈልግም አድናቂ ነው አንተን ማየት ይፈልጋል ግን መተባበር አይፈልግም ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስካስጠላኝ ቋቅ ምቀኛ ብቻ ነው 59 ሰብስክራይብ 700 ሰው ነው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል እኔ ሰዓት ይሁን ላይ ኢኩዊፕመንት ምናምን አሟልቼ ሰዓት ሰጥቼ አንተን ማዝናን ነው ሙድ ልትይዝብኝ ብቻ አስብበት ትቀልዳላችሁ ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም አንድ የሚናገር አርቴታ ምናምን የሚያስላል ጋር ራሱ አንተ ራሱ ልጅ ባንገት እንደዚህ ብትወጣልኝ ይሻላል እንደዚህ ማንቀጥልም እንደዚህ አንቀጥል የሆነ ነገር መቀየር አለ የእናንተ ሙርሚያሻ ብቻ ነው ሙርሚያሻ የሚተባበር የለም የሆነ ነገር ስትፈልግ የሚያግዝ የለም ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል የሰው ልጅ ግን ደካማ ነው በእውነት እኔ ደካማ ነኝ አምኛለሁ ከታይትሬሹ ወተናል ብዬ ኦልሞስት በቃ አምኜ እያለ ኖቲንግሃም መጥቶ ስትት ዛሬ የትናንሽ ቲሞች ቀን ነው በቃ እነሱ ናቸው ፖይንት ምናምን ያገኛሉ ቶፕ 1 እና 2 ያሉት ቲሞች ሳያገቡ ነው ያሉት እንግዲህ እነዚህ ሻምፒዮን ይገባቸዋል እኛን እኮ ነው እየመረጠ ያለው ይሄኛውን ወፍ ነው ይሄን ዶሮ ነው ይሄን እኛን ነው እየፈለገ ያለው እኮ ፕሪሚየር ሊግ እኮ እንዴት ነው ማይታያችሁ ለኛ ሳላ ሲመለስስ አይዛክ ሲመለስስ ባክ ቱ ባክ ሻምፒዮን ይመቻችሁ በጣም ይመቻችሁ ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን ይደፋችበት በእውነት ማለት ባለፈውም እንደዚህ ላይ እኛ ብቻ ነን ጨዋታውን የምንጠብቀው ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው እንዴት ነበር ገብተው ሲጫወቱ የነበረው በእግዚአብሔር ተገደው የገቡ እኮ ነው የሚመስለው ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው ፍላጎት የላቸውም ጭራሽ ሙሉ ቡድኑ ጥሩ አልነበረም በቃ ላፊዮሪ ናፈቀኝ ቲምበር ያለ ቦታው አይመጡም ሲቀጥል
ማርቲኔሊ ያችን ኳስ ለምን ሳትቃት? ያ ሁላ ጣጣ ያመጣው ያንተ ይችን ኳስ መሳት ነው። መሳት አልነበረብህም። ያቺ ኳስ ታስቆጫለች። ታመንኩኝ ቤተሰብ ታመንኩ። በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን። ሃይላይት ነው ያሳዩ። ራሴን አመነ። እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን። አርቴታ ራሱ ሳካን ቤንች፣ በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች። ለነገሩ ኖቲንግሃም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ። ግን ተቃጠልኩ። ይሄ ሰንዳይሽ የሚባል አሰልጣኝ እንደው እሱንና አስቶን ቪላን የማላይበት የት ልሂድ? በመድኃኒዓለም የማላይበት የት ልሂድ? ነብይ አይደለሁም አልተሰጠኝ ዋጋ፣ ዛሬ ግን ታይቶኛል አርስዬ ሲወጋ ብሏል። አርግጥ ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ በ9 የምናደርገውን ምንድነው የምንሰራውኛ እንዴ? እየተከራከሩ ነው። እሱ እንኳን የተከራከሩ ተጠቅጥቆ ለምን 20 ምን አገባን? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለው?